የስደት ማስታወሻ ምዕራፍ 2 ባሱ የኬንያን አስፋልት መቅመስ ሲጀምር ከጀርባችን የቀረው የሞያሌ አዋራ ብቻ ሳይሆን የነበረን ማንነት ጭምር ነበር። መኪናው ወደ ናይሮቢ ሲገሰግስ በመስኮት በኩል የሚታዩት ባዕድ ዛፎችና መንደሮች እንግዳ ነህ የሚሉኝ ይመስሉ ነበር። ያ ተራራ የሚያክለው ድፍረቴ አሁን ወደማላውቀው ሀገር ስገባ ቀስ እያለ ወደ ስጋት እየተቀየረ መጣ። ናይሮቢ ለኛ የስደት መጀመሪያ እንጂ መዳረሻ እንዳልሆነች እናውቃለን። ቢሆንም ግን የዚያች ግዙፍ ከተማ ስም በጆሮአችን ሲያጋጭል የልባችን ትርታ ይጨምራል። በስም ብቻ የምታውቀው ከተማ ላይ ዘመድ አዝማድ የምታውቀው የሚያውቅህ ሰው አለመኖሩ አንዳች እንግዳ ስሜት እንዲሰማ ያደርጋል። ምክንያቱም ስደተኛ ነህና። ነገር ግን ከሞያሌ እስከ ባስ መሳፈሪያው የነበረው ጉዞ በራሱ የሞት ሽረት ትግል ነበር። ድንበሩን በሞተር ሳይክል እንድንሻገር የረዱን ልጆች አዳዲስ ስደተኞች ወደ ባሱ ቦታ እናደርሳቸዋለን በሚል ስም ወደ ድብቅ ቦታ ወስደው እንደሚዘርፉና አንዳንዴም ሕይወት እንደሚያጠፉ የሰማነው ናይሮቢ ከገባን በኋላ ነበር። እኔን ያሳፈነኝ ሞተረኛ ገንዘብ ይዛችኋል ሲል አለሳልሶ ጠየቀኝ። እኔ ግን ብዙም ባለመገረምና መደናገጥ የያዝነውን ለደላላው ሰጥተናል፣ አንተ ድካም የሚሆን 50 ብር አላጣም አልኩት። ሞተረኛው ለጓደኛው እነዚህ አይደሉም ምንም የላቸውም ማለት ይሁን የሚል ምልክት ሰጥቶ ተከታትሎ ሶስታችንም ባሱ ጋር አደረሱ። በሰላም መድረሳችንን ሳረጋግጥ ድፍን 50 ብር እጁ ላይ ያስጨበጥኩት። ልጁን በመገረም አይኔ ውስጥ ሰርስሮ እያየኝ ይቅናሽ ያራዳ ልጅ ብሎ ተሰናበተኝ። በኋላ ላይ ሲሲሊ 8ኛ መንገድ ላይ ያለ አዲስ አበባ ምግብ ቤት የተዋወቅነው ሌላ ስደተኛ ብዙዎች በእነዚህ ሞተረኞች እጅ ንብረታቸውን ተዘርፈው ለሞት እንደተዳረጉ ሲነግረን ከአላህ እገዛ ጋር በብልሃት ማምለጣችን ገባን። ይሁንና የጉዟችን መሰናክል አላበቃም። መኪናው የሞያሌን ድንበር ኬላ ዋን ስቶፕ ቦርደር ጥሎ ሲወጣ ከፊት ለፊታችን የተደቀነው ሰፊውና አስፈሪው የኬንያ ምድር ነበር። በግራና በቀኝ የሚታየው ሰፊው የቦረና ፕላቶ፣ የምድረ በዳ ወለል እና በሩቁ የሚታየው የቻልቢ በረሃ ትኩሳት ተደምሮ ስደቱ ከሰው ሰራሽ ፈተና አልፎ ከተፈጥሮ ጋር የሚደረግ ትግል መሆኑን አበሰረን። እሱን ችላ ብለን ሶስታችን ወንበራችን ላይ ተዘጋግተን ቅልጥ ያለ ወሬ ይዘናል። እኔ ወንድሞቼ ይህን ሁሉ መከራ የምንገፋው ለዛች ለተባረከች ምድር ነው። ደቡብ አፍሪካ እኮ ዝም ብላ ሀገር አይደለችም፣ ማንዴላ ሀገር ናት። ያ ሁሉ ጭቁና ዘመን አልፎ የታላቁ ዴዝማንድ ቱቱ ቀስተ ዳመና ብሎ የሰየማት የፍቅርና የእርቅ መገኛ። እዚያ ስንደርስ ይሄ በሰው ሀገር የመሳቀቅ ስሜታችን በነፃነት አየርን እንደሚተካ እርግጠኛ ነኝ። ጀማል በራቱ ራሱን በዝግታ እየነቀነቀ ልክ ነህ ቶሎሳ። እኔ ግን አሁን በዚህ ሰዓት ባሱ ውስጥ ሁኜ በህሊናዬ የሚጮኸው ቡቡዜላውን ድምፅ ነው። አስቡት፣ ለመጀመሪያ ጊዜ በአፍሪካ ምድር ዓለም ኳስ ሊጫወትባት የመረጣት ሀገር እኮ ናት። የታቦ ምቤኪ የአፍሪካ ህዳሴ ህልም በተግባር የሚታይባት የጥቁር ህዝብ ኩራት የነበረችው የዊኒ ማንዴላ ምድር። እኛ የምንሄደው ወደ ስደት ሳይሆን ወደ ታሪክ መፈጠሪያ ሀገር ነው አለ ኢብራሂም በፈገግታ የባሱን መቀመጫ እየዳሰሰ። ስለ ታሪክና ስለ ፖለቲካው ስታወሩ እኔ ደግሞ ስለ ተድላዋና ስለ ግርማዋ አስባለሁ። ደቡብ አፍሪካ እኮ አህጉሪቱ ቁንጮ ናት። መሬቷ በወርቅና በአልማስ የተለበጠ በዓለም ትልቁ የማዕድን ጉድጓድ ያለባት። እዚያ ስንደርስ መንገዱ እንደ መስታወት ነው ይባላል። የጀግናው የሻካ ዙሉ ደምና የብልጽግና ወስ የታከለባት ሀገር። ለካ የሰው ልጅ እንዲህ ባለ ምድር ላይ መኖር እድል አለው አለ። እኔ ትክክል ነህ ኢብራሂም፣ ዋናው ነገር በዚያች ሀብታም ሀገር ውስጥ ሆነን ራሳችንን የምንቀይርበት ነፃነት ማግኘታችን ነው።
ያቺው በአገር ለሁላችንም የሚሆን ተስፋ አላት። ስደት ቢሆን ወደ ከነዓንና ወደ ብርሃን የሚደረግ ስደት ይለያል። ጀማል በድምፁ ላይ እምነት እየተሰማው ባሱ በሄደ ቁጥር ልቤ ወደ ስቴዲየሞቹ እየቀረበ ነው። ይሄ ዓመት 2010 ለደቡብ አፍሪካም ለኛም አዲስ ጅማሬ ዓመት ነው። አውቶቡሱ ጎማውን ከአስፋልቱ እያፋጨ በሙቀትና በፍሪክሽን የሚፈጠር ጭስ እያጨሰ ወደፊት ይገሰግሳል። እኔና ጓደኞቼ ግን በዚያች ባስ መቀመጫ ላይ ሆነን የደቡብ አፍሪካን ክብርና ውበት በመናባችን እየሳለን የነገውን ብሩህ ተስፋ በሽኩሽታ እንቃኛለን። በዚህ ስሜት ውስጥ ሳለን ጠቅላላ ጨዋታውን በምናብና የምናብ ደስታችንን በዜሮ የሚያባዛ ክስተት ተፈጠረ። መኪናው ከመርሳቢቲ ከተማ 250 ኪሎ ሜትር ገደማ ርቆ በምድረ በዳው በረሃ ላይ ሲጋልብ አየሩ ከባድና ልብን እንቅ የሚያደርግ በረሃማ እየሆነ መጣ። ወደ ናይሮቢ በሚወስደው መንገድ መስመር ላይ 200 ኪሎ ሜትር ያክል እንደተጓዘን ሌላ አስደንጋጭ ትዕይንት ገጠመን። ከመሃል አስፋልቱ ላይ የሚወጡ የመኪና ጎማ ለመብሳት የተዘጋጁ ጦር የሚመስሉ ብረቶች በሁለቱም በኩል የጥበቃ ቤት ያለበት ኬላ ላይ ቆምን። ይህ ቦታ የሰሜን ሆር አውራጃ አካል ሲሆን እንደ ኢልሬት ባሉ ራቅ ያሉ የፖሊስ ጣቢያዎች የሚጠበቅ ማንኛውም ስደተኛ ክፉኛ የሚንገላታበትና የሚፈተሽበት የፍርሃትና የሰቀቀን ቀጠና ነው። የኬንያ ፖሊሶች አንድ በአንድ እየፈተሹን ፓስፖርታችንን አገላብጠው ካዩ በኋላ ቢጫ ካርድ የወባ ክትባት የላችሁም እናስራችኋለን የሚል ዛቻ ሰነዘሩብን። እኔ የሐረርጌ ቅላጼ የምሰማና የማወራ ሰው እንደመሆኔ የቦረና አፋን ኦሮሞ በቀላሉ ይገባኛል። የባሱን ረዳት ቀልጠፍ ብዬ ሳማክሮ ቤሴ ስጠው አለኝ። ገንዘብ መሆኑ ጠዋት በድንገት ያለምንም ዕውቀት ውሃና ደረቅ ምግብ ከገዛሁበት ሱቅ የዘረዘርኳትን የኬንያ ሽሊንግ ከኪሴ አውጥቼ በኬላ ጠባቂው እጅ ላይ አሳረፍኩ። ያን ጊዜ ያጎማ የሚወጋው ጦር መሳይ ብረት ድምፁን አጥፍቶ ወደ ምድር ሆድ ሰመጠ። መኪናችን በሰላም ኬላውን አልፋ ወደ ናይሮቢ የምታረገውን ጉዞ ቀጠለን። ናይሮቢ ስንቃረብ ከተማዋ በሩቁ ታየችን። የህንፃዎቿ ቁመት ከአስፋልቶቿ ውበት ባሻገር የመጀመሪያ ትዝብቴ የዛፎቹ ግርማ ነው። ናይሮቢ የህንፃ ጫካ፣ ናይሮቢ የህንፃና የጫካ ድብልቅ ትመስላለች። በየመንገዱ ዳር የቆሙት ግዙፍ ዕድሜ ጠገብ ዛፎች ለከተማዋ ጥላ መጋረጃ አልብሰዋታል። የአየሩን ጸባይ ቢሆን ከአዲስ አበባ ቅዝቃዜ ይልቅ ሞቅ ያለና ከባህር ዛፍ ሽታ ፋንታ በለመለመ ቅጠል ጠረን የታጀበ ነው። የማቱታዎቹ ትዕይንትስ ብትል ዲስኮም ይሉታል አንዳንዶቹ። ወደ መሃል ከተማ እየተቃረብክ ስትሄድ የረጋው አረንጓዴ በጩኸት ይተካል። ማቱታ የሚባሉት አውቶቡሶች እንደ አዲስ አበባ ሰማያዊ ታክሲ ዝምተኛ አይደሉም። እያንዳንዳቸው የሚንቀሳቀሱ የሙዚቃ ቤቶች ናቸው። በግራፊክ የተዥጎረጎሩ፣ በውስጣቸው ትላልቅ ስክሪን የገጠሙ የሙዚቃ ድምጻቸው መንገዱን የሚያናውጥ ማቱታዎች የናይሮቢን ፈጣን የኑሮ ምት ቁልጭ አድርጎ ያሳያሉ። በናይሮቢ የሞተር ሳይክሎችን ንቅስና ሌላ ትኩረት የሚስብ ትዕይንት ነው። በመንገዱ ላይ ያለው የሰውና የመኪና ፍሰት አስደናቂ ነው። በተለይ ቦዳ የሚባሉ ሞተሮች እንደ መንጋ መኪና የማይገባበት ስንጥቅ እየፈለጉ ሲያልፉ ማየት ለኢትዮጵያዊ አዲስ ግርምት የሚያጭር ክስተት ነው። እዚህ ጋር ጊዜ ወርቅ ነው። የትራፊክ መጨናነቅ አሸንፎ መድረሻው ላይ ለመገኘት ሞተር ላይ መፈናጠጥን ፈጣኑና የትራፊክ ጃሙን ማሸነፊያ ምርጡ አማራጭ ነው። ናይሮቢ ዲጂታል ዓለምም ከተማ ናት። ናይሮቢ ውስጥ የሰው ልጅ ከጥሬ ገንዘብ ጎን ለጎን በየመንገዱ ዳር በቆሎ የሚጠብሰውም ሆነ በትላልቅ ሱቆች ውስጥ ያሉ ነጋዴዎች በኪሳቸው የሚሸከሙት የብር ኖት ብቻ ሳይሆን ኖኪያ ስልካቸው ውስጥ ያለው ኤምፔሳ ጭምር ግብይት የሚፈጽሙበት ነው።
ግዢና ሻጭ፣ ሁሉም ነገር ከብር ኖት ባሻገር በዲጂታል ንክኪ ይከናወናል። ይህ ከተማዋን ከምስራቅ አፍሪካ ቀድማ የቴክኖሎጂ ማዕከል መሆኗን ያሳያል። ቋንቋውስ ብትል ካሳ እንዴት ነው? ፌያ ደህና ነኝ የሚሉ የስዋሂልኛ ቃላት በእንግሊዝኛና ከአፋን ኦሮሞ ከአረብኛ ጋር ተቀላቅሎ ሼንጌ የተባለ አዲስ ዜማ ፈጥረዋል። ሰዎቹ ቸኩለዋል። ነገር ግን ለመንገደኛ ቅድሚያ መስጠትና ካሪቡ እንኳን ደህና መጣ ማለት የማለት ትህትናቸው ግን ከመንገዱ ግርግር በስተጀርባ በጉልህ የሚታይ የህብር ስብጥር ውበት የተላበሰ የምስራቅ አፍሪካ ለንደን ነች። ባሱ ኢስሊ ወደሚባለው ስደተኞች የሚኖሩበት ሰፈር ሲገባ የመጀመሪያ ባይተዋርነት ስሜት በረዶ ሆኖ በላያችን ላይ ወረደ። ቋንቋው ተቀይሯል። የሰዎቹ አረማመድ ፈጥኗል። አየሩም የባዕድነት ሽታ አለው። ከመኪናው ስንወርድ የገጠመን የመጀመሪያ ፈተና የፖሊሶቹ ፍተሻና የደላሎች ግርግር ነበር። እኛ ሶስታችን፣ እኔ፣ ኢብራሂምና ጀማል ልክ እንደ አንድ አካል ተጣብቀን ነበር። ጀማል ያንን ቀልጣፋና ንግግር አዋቂነቱን ተጠቅሞ ሁኔታዎችን ለማቃለል ሲሞክር፣ እኔና ኢብራሂም ጎን ለጎን ቆመን በአይናችን አካባቢውን እንቃኛለን። ከሞያሌ ስንነሳ ወደ ደቡብ አፍሪካ የሚያሻግርን ደላላ እንደነገረን ስንደርስ እንድንደውልለትና ሰው ልኮ ከባስተራው እንደሚቀበለን ነግሮን ነበርና እዚያ ሲያዋክቡን የነበሩ ሰዎችን ቆፍጠም ብለን ማውራት እምቢ አልንና ለአብዲ ስልክ መደወል ጀመርን። ያንን ቀን ማታ በአንዲት ጠባብና የስደተኞች ማረፊያ በሆነች ሆቴል ክፍል ውስጥ ስናርፍ የናይሮቢ ጨለማ ከሞያሌው ሌሊት ይልቅ ይከብድ ነበር። ጀማል ግን አሁንም ፈገግታው አልጠፋም። ይሄ ገና የመጀመሪያ ነው ቶሎሳ፣ ከዚህ በኋላ የምናየው መንገድ ይበልጣል ሲለኝ የናይሮቢ ባይተዋርነቴ ወደ አዲስ ጽናት ተቀየረ። ደራሲና ጸሐፊ አብዱልባሲጥ ያሲን